ሰላም የቻናላችን ተከታታዮች ዛሬም እንደተለመደው በ2022 የወጣው ምርጥ የኮሪያ ተከታታይ ፊልም ክፍል 3 ይዘንላችሁ የመጣን ሲሆን ቪዲዮ እንደሚመቻችሁ እርግጠኛ ስለሆንኩ ቻናሉን ሰብስክራይብ እያደረግን እንድታረጉት እያልን ወደ ክፍል 3 እናልፋለን። ትዕይንታችን የሚጀምረው ድሮ የነበረችበትን ከተማ በመጥቀስ የዛን ጊዜ ጓደኛ እንደነበራት ግን አሁን ላይ ራሷን በራሷ እያወራች እንደምትደሰት ስትነግረው ነው። እሱም በማዘን ዝም ካላት በኋላ ከዛም በሀገሪቱ ጋዜጣ ላይ የእሷን ፎቶች እንደታተሙ በመናገር አሁን ላይ ይህ መናገሩ ለሱ ግራ እንደሆነ ሲነግራት እሷም ይህን ሁሉ ነግሬ እንዴት አታምነኝም ብላ በከባዱ ወደ መጠጥ መግባት ትጀምራለች። ከዛም ስልኳን በመውጣት በጣም የሚቀራረባት ሴቶችን ስትመለከት እነሱም እሷን ለጥቅም እንደሚፈልጉ ዚላትና መደወሏን ታቆማለች። ከዛም አስተናጋጁ ዞር በሚል ሰዓት ከሷ አጠገብ ያሉ ሰዎች አይተዋት እይታዋን ይወስዱባታል። ከዛም በደንብ ቦታውን በምትቃኝ ጊዜ እሷ ብቻዋን እንደሆነች ሌሎቹ ግን የኔ የሚሉ ሰው ጋር ያወሩ ስታይ በጣም ይከፋት ጀምራል። ከዛም ለትንሽ ደቂቃ ቦታውን ከተመለከተች በኋላ መጠጥ ለሷ መደበቂያዋ እንደሆነ በመጮህ ተናግራ መታመን እንደማያስፈልግ ለራሷ ቃል ትገባለች። ከዛም ትዕይንቱ ሲቀየር ፊል ወደ አንድ ባር ሩጦ በሚገባበት ጊዜ ጓደኞቹ በዝምታ ተቀምጠው ሲመለከቱት የሆኑትን በተደጋጋሚ ቢጠይቃቸውም ከመከፋት ውጪ ምንም መልስ ሳያገኝ ይቀራል። ከዛም አንዱ ጓደኛው የሱ ልጅ የሆነ ነገር እንደሆነ ሲነግረው ምን እንደሆነ ሲጠይቀው ሁሉ ህፃኑ ልጅ መናገር እንደጀመረ የመጀመሪያ ቃሉ የእናቱ ስም እንደሆነ ይነግሯል። በዚህም ጊዜ ፊል ግራ ተጋብቶ ዝም ሲል ጓደኛው ወሬውን ሙሉ ለሙሉ ወስዶ ጓደኛው ወሬውን በመቀጠል አባቱ ለሱና ለቤተሰቦቹ አንገቱን ደፍቶ እየሰራ እየለፋ እንዴት ሆኖ በልጆቹ ለሌሎች ቦታዎች እንደማይከበር ተናግሮ ከእናት በላይ ቤተሰቡን ክብር የሚጠብቅ አባት ተንቋል እየተባባሉ ፊልን ግራ ያጋቡት ጀምራሉ። ከዛም ፊልም በመገረም ዛሬ ምን እንደሆነ ጠይቆ አብራ ከልጁ ጋር እንደምትውል ተናግሮ ሊያስረዳቸው ሲሞክር ጓደኞቹ ግን የአባት መከራ በመናገር ማማረርና ሴቶችን መርገም ይጀምራሉ። ከብዙ ሰዓት ጭቅጭቅ በኋላም እንደማያሳምናቸው ስለገባው አብሯቸው ተቀምጦ መጠጥ በማዘዝ እንዲረጋጋ ለማድረግ ይሞክራል። በሚናገርበትም ሰዓት ሳያውቅ ሴቶችን ከፍ ዝቅ የሚያረግ ንግግር በመናገሩ ድጋሚ ጓደኞቹ እሱ ላይ መናደድና ማማረር ጀምራሉ። ትዕይንቱ ሲቀየርም ጄሱ መጠጥ ቤት ውስጥ እሷ ብቻ ቀርታ ያሳየናል። በነጋታውም እንቅልፏን አረፋፍዳ ስትነሳ ያችን ልጅ ለስካር ማስታገሻ የሚሆኑ ነገሮችን ይዛላት ከመጣች በኋላ ጄሱን ፈገግ ብላ ትነሳለች። በመቀጠልም አንዱን እንድትሰጣት ስጠይቃት እሷም ተወረውርና ትመታታለች። የዚህም ሰዓት ጄሱን የመግደል ሙከራ እንደሆነ ስጠይቃት ልጅቷ መጠጥ አብዝታ መጠጣቷ ያውም ሴቱን ያልገደላት እንዴት የአንዲት የጠርሙስ መጠጥ ያውም የማይሰበር እንደማይጎላት ትናገራለች። ያስ ለምን በዚህ እድሜዋ እንደምትጠጣ ስጠይቃት እሷም ነገሩን ለማረሳሳት ራሷን እንዳመማት ተናግራ መጮህ ትጀምራለች። ነገር ግን ይህም አላቆማትም። ከዛ ማታ ላይ ምን እንዳረገች መናገሯን ትጀምርና ማታ ላይ ጄሱን ተስለፍልፋ ቤት ውስጥ በመግባት ከሶስቱ ሴቶች ፊት ጠረጴዛ ላይ በመተኛት ተጨማሪ መጠጥ እንዲሰጣት ትጠይቅ እንደነበር እነሱም በትዝብት ካዩት በኋላ ፍሪጁን በመክፈት የቤቱን ጠርሙስ መፈለግ ትጀምራለች። ከዛም በማጣት እድሏን ማማራርና ከነሱ ፊት አላግባብ ንግግር በመናገር ትጀምራለች። እነሱም ምን አይነት የሀዘን ፊት ስላላሳዩት መሬት ላይ በመተኛት ማንም እንደማይረዳት ተናግራ ማልቀስ ጀምር። ከዛም መጥፎ ስሜቶች የሚባሉትን ሁሉ እንደሚሰማት ግን እሷ እስከመቼ ጠንካራ ሆና እንደምትቀጥል ጠይቃ በጣም ስሜቷ መደበቅ እንደጎዳት ተናግራ አሁን ላይ የሚሰማትን እንደምትደብቅ ስትናገር ከነሱ ፊት ማልቀስ ትጀምራለች። ከዛም ከታማቾቹ መካከል የህፃኗ እናት የሆነችው በብዙ ደቂቃ እንድትመለከታት መለፍለፉን ማማራሩን አሁንም እንዳልተወች ተናግራ ምን እንደሚያረጉ ቀጣይ ስትጠይቃት እሷም በመጠን በዛ ያለ መጠጥ መግዛት እንዳለባቸው ትናገራለች። ከዛም በመደናገጥ እሷ ልጠጣው ነው ስትጠይቃት ለሷ እንዳልሆነ እንዲሁም ግን ለልጅቱ ከዚህ በኋላ ከቤት ወጥታ እንዳትጠጣ ለማድረግ እንደሆነ ትነግራታለች። ከዛም ትውስታው ካለቀ በኋላ ጠዋት ላይ ጄሱን ወደ ሳሎን በምትሄድበት ጊዜ ሳሎን ላይ ሁለቱ ታማቾች እንደተቀመጡ እናያለን። እሷ በማፈር ወደ እነሱ አልፋ ፍሪጁ በመደበቅ ልትከፍተው ስትል እህቷ ስሟን ትጠራታለች። እሷም ሰላምታ ቀድማ ከጠየቀች በኋላ ከመጠን በላይ አብዝታ መጠጣት እንደሌለባት ለቀጣይ ጊዜ ግን መክራ እንደ ህፃኗ ትሪት እንዳታረጋት ጄሱንም በቀጣይ ልጅ እንዳልሆነች ብትናገርም ታላቅ እህቷ ግን ንዴቷ በመጨመሩ ልትመታት የቀረበች ሲሆን ግን አሁንም ዝም ትላለች። ከዛም ትንሿ ልጅ ወደ ቤት በመግባት ጫማዋን ይዛ ትመጣና የሚሸት ነገር በእግሯ እንደረገጠች ትነግራታለች። ከዛም ጠጋ ሲል ጫማው ሽታው ሙሉ ክፍሉን ሲያሸተው እሷም ጫማውን ይዛ
ትወጣለች። በመሃል ግን ቲቪ በሚያዩበት ጊዜ ጄሱን በከፍተኛ መቃወስ ውስጥ ሆና ሆስፒታል እንደገባች ይህም የሆነው ምክንያት ጄሱን ስራዎቿን እንደወሰደችባት እና እንደራሷ አርጋ ስለሰጠች እንደሆነ እየተናገሩ እንዲሁም ስራ ቦታ ላይ ጄሱን ሰራተኞችን ከሷ በታች የሆኑትን በጉልበቷ እንደምታስተዳድር ትናንሽ ስራዎችንም እንደምትሰጥ ያወሩባታል። በዚህ እህትማማቾቹ ግራ መጋባትና መሯሯጥ ሲጀምሩ ይህም ብቻ ሳይሆን ስራ ቦታ ላይ ያሉት ሁለቱ ሴቶች በረፎቻቸውን በሙሉ በጋዜጠኞች እይታ እንደገቡ እናያለን። በመቀጠልም ስልክ በመደወል ለጄሱን ከብዙ ሰዎች ጋር እየተነጋገሩ ሲሆን በመቀጠልም ትዕይንቱ ወደ ጄሱን ወስደንና እሷም ጋር መስራት ፈልገው ግን በዚህ ወሬ ምክንያት ምንም አሁን ላይ መስራት ሞራል እንደሌላቸው ሲነግሯት ከዛም ለፕሮሞሽንና ለባነሩ ቤት መከራያ ሊሰጧት የነበረውን ሙሉ የኪራይ ገንዘብ እንደሰረዝ በመናገር ስልኳን ይዘጉባታል። ግራ በመጋባት ውስጥ ሆና መልሳ እየደወለች ሁሉንም ነገር ለማስረዳት ስትሞክር አብሯት የሚሰሩት ሁለቱ ሴቶች ወደ ውስጥ በመግባት ስራ መስራት እንዳልቻሉ ምክንያቱም በረፉ ላይ ብዙ ጋዜጠኞች ሰው እንዳይገባና እንዳይወጣ እንዳደረጉ ተናግረው አሁንም እሷን ማረጋጋት እንዳለባት ይነግሯታል። ከዛም ለምን ሩጠው ወደ ውስጥ እንደገቡ ስጠይቃቸው እነሱም በዚህ ሳምንት ለፎቶሹት ቀጠሮ ያስያዙ ሰዎች ውስጥ ሁለት ሰው ብቻ እንዳልሰረዘ ተናግረው ሙሉ ለሙሉ በሚባል የዛሬ ስልካቸው ኪሳራና ስራ ማቋረጥ እንደሆነ ትናገራለች። በዚህ አስጨናቂም ጊዜ አሰሪ ተብዮ ስልክ እንዳላነሳና ለሱን ስራ ቦታ ላይ እንዳልተገኘች ያወራሉ። ከዛም አሁን ላይ የሆነ ነገር ማድረግ እንዳለባት ከቻለችም ሁኔታዎችን ሳይከሩ ለምታውቀው ሰው ደውላ ወደ ኢንተርቪው መቅረብ እንዳለባት ይነግሯታል። በዚህ መሀልም ከማነሩ እንዳትሳተፍ ያረጋት ሰውዬ ወደ ሰራተኞች ስልክ በመደወል ያስደነግጣቸዋል። ከዛም ትዕይንቱ ሲቀየር የጂሱን ለባነር የሰቀለችው ፎቶ እየተነሳ እናያለን። ከዛም ሩጣ ወደ እነሱ በመሄድ ካስቆመችው በኋላ አሁን ለኃላፊው እንደምትደውል እስከዛው ግን እንዲረጋጉ በትህትና ተጠይቃቸውና ከዛም ቶሎ እንደምትደውል ተናግራ እዛው ይቆማሉ። ከዛም ራቅ በማለት ለኃላፊው ሲደውል ከዛም ስልኩን ለሌላ ሰው ያነሳውም ልጅ ለጄሱ ምክንያት ለተለያዩ ትኬቶች እንደከሰሩ ተናግሮ አሁን ላይ ኃላፊው ከሀገር ውጪ እንደሆነ ሲነግራት እሷም ነገሩን ሁሉ በእውነት እንዳልሆነ ስማጥፋትም እንደሆነ ተናግራ ወይም ቲቪ አዘጋጅ ጋር ቀርባ እንደምትናገር ስታስረዳ እሱም ብዙ መልፋት እንደሌለባት ምክንያቱም አሁን ላይ ሁሉም ሰዎች እያወሩ ስለሆነ ነገሩ እውነት ባይሆን ራሱ ያመጣባቸው ኪሳራ እንደማይተኩ ይነገራል። ከዛም ልታስረዳው ስትል ስልኩን ይዘጋባታል። ከዛም ደርቃ ቆማ እያለ ስዕሉን ከቦታ ያነሱባታል። በመቀጠልም በስልኳ የስራ ሳረዛ ብዙ ቴክስት ይገባላታል። በመጨነቅም ለብዙ ደቂቃ ቆማ እያሰበች ሳለ በድንገት የመድረኩ መብራት ይጠፋል። ከዛም አሰሪዋ በመደወል የሆነውን ሁሉ እንደሰማ በዚህ ምክንያት ሁለተኛ ወደ ስራ ቦታ ከመጣች ስራ ቦታው ሙሉ ለሙሉ እንደሚፈርስ ተናግሮ ከስራ ያባራታል። ይህም የስልክ ጥሪ ከመጠን በላይ በጣም ስላስከፋት ከልቧ ማልቀስ ትጀምራለች። ከዛም ትዕይንቱ በጎን ወደ ፊልናት የስራ ቦታ ይወስደንና ሁሉም ማሳያ ጥምዱ ያሳየናል። ምንም ቦታው አደገኛ ቢሆን እነሱ በጥንካሬ እየሰሩ እናያለን። በዚህ ማል ግን ጄሱን እስካሁን ከቦታው ሳትወጣ እያለቀሰች ያሳየናል። ከዛም የፊልናት ስራ ጨርሰው በፉጨት እየተጠራሩ ሳለ የጎደለ ሰው እንደሌለ ቼክ አድርገው ይወጣሉ። በመቀጠልም አንድ የከተማ አውቶቡስ ያሳየናል። እነሱም ዛሬ ያወጣቸውን አሳዎች ይዘው ወደ ውጭ ሲወጡ ከቤቱ ላይ የነበሩ ሰዎች በእነሱ በጣም ደስተኛ በመሆኑ ዛሬ እንደቀናቸው ተናግረው በመጠን በዛ ያለ አሳ እንዳገኙ ያሳያቸዋል። ከዛም ሁሉም ወደ ስራ ድርሻው በመከፋፈል እየሰሩ ሳለ የከተማው አውቶቡስ ሹፌሩ ወደ እነሱ በመምጣት ሰላም ብሏቸው ካበቃ በኋላ የፊልናት በተለየ ሰላም ይላታል። ሲያበቃም የዛሬዋ በጣም አሪፍ እንደሆነ ተናግሮ ሳይቆጥር ይቀበላቸዋል። ከዛም ሰናበታቸው የፊልናት ጓደኞቻቸው ከስራው በላይ እሷን ፈልጎ እንደሚመላለሰው እንደሚያበዛ ተናግሮ በዚህ ከቀጠለ አብሮ አሳ የሚያጠምድ እንደሚሻል ተናግሮ ይሳሳቃሉ። በዚህም ሁኔታ የፊልናት ብዙም ደስተኛ አይደለችም። ከዛም ስራ እንደጨረሱ በየተራ የሹፌሩን እየሸኛቸው ከጓደኞቹ ፊት የሚያደርገውን አጉል ትዕይንት እንዲቀንስ ስራ ቦታ ላይ ምንም አይነት ነገር እንደማትፈልግ ስትነግረው እሱም ሁሌ የሚያሳየት ባህሪ እንደሆነ ተናግሮ እንድትረጋጋ ሲጠይቃት እሷም ይበልጥ በመበሳጨት እድሜው ያማከለ ስራ እንዲሰራ ስትነግረው እሱም አሁን ላይ የድሮ መልኳ እንደሚታየው በመናገር አብሮ አንድ ቤት ውስጥ መኖር እንደሚችሉ ያሳውቃታል። የሱ ስራ ብቻም አሪፍ ደሞዝ እንደሆነ ይነግራትና በመቀጠልም ከሱ ጋር አሪፍ እንክብካቤ እንደሚኖራት ያስረዳታል። እሷም
ከቅድሙ ይበልጥ በመናደድ ይህን የልጅነት ባህሪውን ትቶ እሷን ለቀቅ እንዲያደርጋት ትጠይቀዋለች።